አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ኢዘዲን ጀማል እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የፊዚዮቴራፒ ሐኪም ነኝ። በዛሬው ቪዲዮ ስለ ቫሪኮዝ ቬይን የሚባል ህመም በቤት ውስጥ እንዴት ማከም እንደምትችሉ 3 አይነት ኤክሰርሳይሶችን ላሳያችሁ ነው የመጣሁት። ከዛ በፊት ግን ስለዚህ ህመም አንዳንድ ነገር ልበላችሁ። ቫሪኮዝ ቬይን የሚባለው ስፔሻሊ የትኛውም የሰውነት ቦታ ላይ ሊወጣ ይችላል። ግን ስፔሻሊ እግር ላይ እዚህ ከጉልበት በታች ባት አካባቢ የደም መላሽ የሚባሉት የደም ቱቦዎች ወይም በእንግሊዝኛው ቬይን ነው የሚባሉት እነሱ ሲያብጡ ወይም ደግሞ ትክክለኛ ደም ወደ ልብ የመመለስ ፈንክሽናቸውን በተወሰነ ደረጃ አቁመው ደሙን ወደ ጎን ሊክ ሲያደርጉት ልክ እዚህ ባት አካባቢ ላይ ልክ እንደ ፐርፕል ከለር ወይ ጠጅ ሰማያዊ ከለር የደም ስሮቻችን ተወጣጥረው የሚታዩ በሽታ ይሄ ነው ቫሪኮዝ ቬይን የሚባለው። ብዙ ጊዜ ሴቶች ላይ እንደዚህ ከጉልበታቸው ጀርባ እንደዛ ታዩት ይሆናል። በጣም የተለመደ በሽታ ነው። የዚህ ህመም ምልክቶች ምንድናቸው? አንደኛ እዚህ ባት አካባቢ የውጋት ህመም፣ ሁለተኛ የእግር መክበድ፣ ልትራመዱ እንደዛ ስትሉ እግራችሁን ክብድ የሚል ነገር ስሜት፣ ሶስተኛ እዚሁ ባት አካባቢ የማሳከክ እንደዛ አይነት ስሜት፣ አራተኛ እዚህ ባት አካባቢ የመጨመድ አይነት ስሜት። እነዚህ አራቱ ዋነኛ ምልክቶች ናቸው። እንደዚሁም ደግሞ ህመሙ በዋናነት የሚብሰው ረጅም ሰዓት በምትቆሙበት ጊዜ ነው። ለዚህ በሽታ ደግሞ ተጋላጭ የሚያደርጋቸው ነገሮች ምንድነው? አንደኛው እድሜ ነው። በእድሜ ገፋ ያሉ ሰዎች ላይ ትንሽ ወደ ጉልምስና እንደዛ ስትጠቁ ይሄ በሽታ የመከሰት እድሉ ከፍተኛ ነው። ሁለተኛ ደግሞ ጾታ ነው። ብዙ ጊዜ ይሄ ህመም ሴቶች ላይ ነው በአብዛኛው የሚስተዋለው። ሌሎቹ ደግሞ ሪስክ ፋክተር ተደርገው የሚያዙ ነገሮች ምናልባት በቤተሰብ እንደዚህ ቫሪኮዝ ቬይን ያለበት ሰው ካለ የመተላለፍ እድል አለው። እንደዚሁም ደግሞ በቂ እንቅስቃሴ አለማድረግ አይነት ወይም የላይፍ ስታይል ፋክተሮች ለዚህ በሽታ እንደ ሪስክ ፋክተር ይወሰዳሉ ማለት ነው። ስለዚህ ስለ ህመሙ ይሄን ያህል ካልኳችሁ፣ ይሄንን ህመም በቤት ውስጥ ለማከም ይሄ ከእግራችን ያለው ብለድ ፍሎ ወደ ላይ እንዲጨምር በኤክሰርሳይዝ መስሎች ፓምፕ እንዲያደርጉ እንዴት አድርገን ኤክሰርሳይዝ እንደምንሰራ 3 ኤክሰርሳይሶች ታሳያችኋለሁ። እሺ፣ የመጀመሪያው ኤክሰርሳይዝ ለመስራት ልክ እንደዚህ ግድግዳ አካባቢ እግራችንን ወደ ላይ ሰቅለን እንደምንሰራው አልጋ ላይም የተመቻች ቦታ መስራት ትችላላችሁ። ይሄ ኤክሰርሳይዝ አንክል ፓምፕ በመባል ይታወቃል። ኤክሰርሳይዝ ምንድነው የሚሆነው? እግራችሁ እንደዚህ ወደ ላይ ከዘቀዘቃችሁት በኋላ ቁርጭምጭሚታችሁ እንደምታዩት ወደ ላይ ወደ ታች ማድረግ ነው። ልክ እንደዚህ ማለት ነው። ይሄንን ለ2 ደቂቃ ለ3 ደቂቃ ትሰራላችሁ። ይሄ እግራችን ወደ ታች የተዘቀዘቀው ራሱ በግራቪቲ ኢፌክት ደሙን ወደ ታች ፑል እንዲያደርግ ይረዳዋል። እንደገና ደግሞ እነዚህ የአንክል ጡንቻዎቻችን በምናሰራበት ጊዜ ይሄ ደግሞ ራሱ ጡንቻው ደሙን ፐምፕ ያደርጋል ማለት ነው። ስለዚህ ቁርጭምጭሚታችሁ እንደዚህ እያንቀሳቀሳችሁ ከ2 እስከ 3 ደቂቃ ትሰራላችሁ ማለት ነው። እሺ፣ ሌላኛው ሁለተኛ ኤክሰርሳይዝ ደግሞ ልክ እንደዚህ በጀርባ ተኝተን የምንሰራው ኤክሰርሳይዝ ምንድነው የሚሆነው? እግራችን ሁለቱንም ልክ እንደዚህ አንስተን እያፈራረቅ እንደዚህ ማድረግ ነው። ይሄም የእግራችንን ጡንቻዎች ስለሚያሰራ ደሙ ወደ ላይ ፐምፕ እንዲያደርግ ይረዳል ማለት ነው። ልክ እንደዚህ በምታዩት መልኩ ከ2 ደቂቃ እስከ 3 ደቂቃ ትሰራላችሁ። ሶስተኛው መፍትሄ ደግሞ አሁን እንደዚህ በምታዩት መልኩ አንዳንድ ጊዜ ማታ ማታ በምተኙበት ጊዜ እግራችሁ እንደዚህ የሆነ ነገር ላይ ከፍ አድርጎ መተኛት ነው። ለምሳሌ አሁን እኔ እዚህ ጋር እንትን አለኝ እንደምታዩት ይሄ ፎም ሮለር አለኝ በዚህ በሬክታንግል ሳይድ። ይሄ በጣም ምቹ ነው፣ ራሱ ይመቻል ለመዘርጋት። እናንተ ግን ይሄንን ባታገኙ እንኳን ቤት ውስጥ 2-3 ትራስ በማድረግ እግራችሁን አንዳንድ ጊዜ ወደ ላይ ከፍ አድርጋችሁ መተኛት ይሄንን የቫሪኮዝ ህመም ለማከም ይረዳል ማለት ነው። እሺ፣ ውድ አዲስ ፊዚዮቴራፒ የዩቲዩብ ቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቫሪኮዝ ህመም የምትቸገሩ ሰዎች ካላችሁ ይሄ ኤክሰርሳይሶች በመስራት ከፍተኛ ለውጥ እረፍት ማግኘት ትችላላችሁ።
ይሄንን ቪዲዮ ከወደዳችሁት ላይክ ማድረጋችሁ እንዳትዘነጉ። እንዲሁም የሌላ ጊዜ ከፊዚዮቴራፒ ሕክምና ጋር የተያያዙ የጤና መረጃዎችን በመለቀቅበት ጊዜ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትዘነጉ። እኔ እዚህ ጋር ጨርሻለሁ። ሰላም ቆዩልኝ። ቻው።